ቢያዚግነት ያላችሁ የኢትዮጵያን ዕዳ ለመክፈል ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላም ነዎት? እያመመኝ ሕክምና መሄድ አልቻልኩም። ለምን ይሁን? ደሞዜ ትንሽ ነው። አብይ አህመድ ይሄ እኮ የኛ ችግር አይደለም። ግን እናንተ ግብር አትከፍሉም እና ለምን ወደ ውጭ ሀገር አይመጡም? አሁን ጊዜው ወደ ውጭ የሚያስቡበት ሳይሆን ወደ ውስጥ የሚያስቡበት። በቃ ሌላ መንግስት እንቀይራለን። አንገቴ ይቀላል እንጂ አይደረግም። አራ ለምን አይደረግም? አይደረግም እሱ በቃ ከእርሶ ውጪ ሌላ መንግስት ኢትዮጵያ ውስጥ አይፈጠርም ማለት ነው? ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። እሺ የእናንተ ስራ ምንድነው? መባላት ነው። አራ እሺ እንዴት ነው የምትባሉት? አማራ ከሆነ ኦሮሞ ሊበላህ ነው። እሺ ኦሮሞ ከሆነ አማራ ሊበላህ ነው። እንደዚህ ነው ፖለቲካ ፓርቲ የሚሰሩት። ምንድነው ችግራችሁ? የኛ ችግር ብዙ ነው። ምንድነው የእናንተ ችግር ደግሞ? ቤት ችግር ነው፣ ምግብ ችግር ነው፣ ውሃ ችግር ነው፣ መብራት ችግር ነው። በጣም ብዙ ችግር አለብን። እኛም በሰው ሀገር ሆነን ፓስፖርት ችግር ነው፣ ወረቀት ችግር ነው፣ ቤት ኪራይ ችግር ነው፣ ብዙ ችግር አለብን። ማን ነው ሀገር እያተራመሰ ያለው ታዲያ? ኧረ እኔ አላቅም። ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው። ጋይስ አውቃለሁ እንደዚህ አይነት ቪዲዮ ሲሰራ ከ100% 90% እኔን የምትፈግሩትና ሌላ ፍልስፍና የምታወሩት ናችሁ። እና ከእናንተ ምንም አልፈልግም። ላይክ አድርጉልኝና በርታ በሉልኝ። እወዳችኋለሁ።